በኦሮሚያ ክልል ወለጋ ተደጋጋሚ የጦር ሄሊኮፕተሮች ድብደባ መፈጸሙ ተሰማ። በአማራ ክልል ደግሞ በጎጃም መከላከያ ገደልኳቸው ያላቸው የፋኖ አመራሮችና ወደቀች የተባለችው ድሮን ጉዳይ መነጋገሪያ ሆኗል። አገዛዙ እነዚህን ሁለት ግዙፍ ክልሎች የውጊያ ሜዳው ካደረጋቸው ዓመታት አልፏል። ሁሉም የጦር መሳሪያዎችና የሰራዊት ክፍሎቹ የሚሞክርባቸው ስምሪትም የተሰጠባቸው ሆነዋልና በኦሮሚያ ክልል ትናንት በተለይም በኪረም ወረዳ የተለያዩ አካባቢዎች ለሰዓታት የዘለቀውና የተከናወነው የአየር ድብደባም ስርዓቱ ሁሉንም አቅሞችን ጥቅም ላይ እየዋለበት የሚገኝ ጦርነት ውስጥ ስለመሆኑ ማሳያ ተደርጎ እየተነሳ ያለ ነው። እኩለ ቀን አካባቢ የተፈጸመው ይህ የጦር ጀቶች ድብደባ በዘፈቀደ የደረሰም በአመዛኙ በተራራማና ጫካ ስፍራዎች ላይ የተፈጸመም በቁጥር በውል ያልታወቁ ሰዎችና የቁም ከብቶችንም የገደለ ስለመሆኑም ተሰምቷል። ጀነራሉን በቅርቡ ባጣበት በዚሁ በወለጋ ቀጠና ላለፉት ሳምንታት የድሮንና የጀት ጥቃቶች ጭምር ማድረሱም የሚታወቅ ነው። ወደ ሰሜን ከሚደረግ ጦርነት አስቀድሞ ጽንፈኛውን ማጽዳት አሊያም ማዳከም በሚል በአማራ ክልል እየተደረጉ የሚገኙ ዘመቻዎችን ተከትሎ ደግሞ ጠንካራ ውጊያዎች በተለያዩ ስፍራዎች መከናወናቸው ቀጥሏል። በዋግ ኽምራ ዞን ደሃና አምደ ወርቅ አቅራቢያ ወደ ፋኖ ኃይሎች ይዞታዎች የተደረገ ዘመቻን ተከትሎ የተደረገው የተኩስ ልውውጥ የፖሊስ አመራርን ጨምሮ ጥቂት የማይባሉ ሰዎች የተገደሉበት ስለመሆኑም ታውቋል። በደቡብ ጎንደር ከደብረ ታቦር ወደ ጋሳይ ባለው አቅጣጫ ተመሳሳይ ስምሪት ተሰጥቶ የተከፈተ ተኩስም እንዲሁ መጠኑ በውል ያልታወቀው ጉዳትን አስከትሏል። በሌላኛው የጎንደር አቅጣጫ ዳባት ቀጠናና አርማጭሆም እንዲሁ ባለፉት ቀናት ተመሳሳይ ገጽታ ያላቸው ዘመቻዎች ነበሩ። በሰሜን ወሎ ዞን ራያ ቆቦ ሮቤት ዙሪያም የነበረ የከባድ መሳሪያ ድብደባ እንዲሁም በላስታና ጋዞ የተለያዩ ስፍራዎች የነበሩ ውጊያዎችም ሌሎች ማሳያዎች ናቸው። በጎጃም ቀጠና ትናንትና ከትናንት በስቲያ የነበሩ ሁለት ሁነቶች ደግሞ መነጋገሪያ ሆኗል። ይህ ተንቀሳቃሽ ምስል የተቀረጸው ትናንት በሰሜን ጎጃም መራዊ አቅራቢያ ባለም የገጠር አካባቢ ሲሆን የብልጽግናው መንግስት የላከው ነው የተባለ የቅኝት ድሮን እንደሆነ የተገመተም ነገር ግን የወደቀ ሰው አልባ አውሮፕላን ቅሪትን የሚያሳይ ነው። ይህ በአካባቢው ነዋሪዎች የተለየ ድምፅ ሲያሰማ የነበረ ድሮን ድንገት ወደቀ ከሚል ገለጻ ውጭም በጉዳዩ ላይ ከሁለቱም ተፋላሚ ወገኖች በኩል የተሰጠ ማብራሪያ ግን አልተደመጠም። ሌላኛው ደግሞ ከትናንት በስቲያ የመከላከያ ሰራዊቱ በደጋ ዳሞት ባደረጉት ኦፕሬሽን 116 ጽንፈኞች እንደመሰሱ ያለበት መረጃውን ሲያሰራጭ ገደልኳቸው ያላቸውን 6 አመራሮችን የተመለከተ ነው። ከነዚህ በስም በሰራዊቱ ገጽ ላይ ከተጠቀሱት ግለሰቦች መካከል 3ቱ ወደ መገናኛ ብዙሃን ቀርበው እንዳልተገደሉ ሲናገሩ ተስተውሏል። በዚህ ክልል የቀጠለው ጦርነት በፕሮፓጋንዳ ዘመቻዎች ጭምር የታጀበ መሆኑን ተከትሎም ትክክለኛ መረጃዎችን ማግኘት አዳጋች ሆኖም ከርሟል። የማያዳግተው ጉዳይ ግን በፖለቲካዊ አመለካከት የተለያዩ ኢትዮጵያውያን በሌሎች ኢትዮጵያውያን ገደልኩ እያሉ የሚቆምም የቆመም የእርስ በርስ ጦርነት አለመኖሩ ነው። በትግራይ ክልል እየተደረገ ነው የተባለው የግዳጅ ወታደራዊ ምልመላ መነጋገሪያ ሆኗል። የክልሉ መንግስት በተለይም ትናንት በመቀለ ከተከሰተው ጉዳይ ጋር በተያያዘ ማጣሪያ አድርጌ እርምጃ ወስዳለሁ ይላል። የአብይ አህመድ ሚኒስትር ደግሞ ጡት ነካሾች ሊወጉን ነው ሲሉ ገልጿል። ባለፉት ተከታታይ ሳምንታት የተለያዩ ዓለም አቀፍ ተቋማትን ጨምሮም በትግራይ ክልል አዋጅ በማውጣት ወታደራዊ ምልመላ እየተደረገ እንደሆነ የሚገልጹ ሪፖርቶች መውጣታቸውን መዘገባችን የሚታወስ ነው። አንዱ የሆነው የብልጽግናው አገዛዝን ጨምሮም በኢትዮጵያ ሀገሩን ተከፋፍለው የሚያስተዳድሩ በርካታ ኃይሎች በሚቆጣጠሩት አካባቢም የሚነገርለትም የማይነገርለትም ወታደራዊ አፈሳን እያከናወኑ ወጣቶችን ህይወትም ተስፋ አልባ የማድረግ ተግባሩ እንደቀጠለ ነው። ከሰሞኑ ደግሞ የትግራይ ጉዳይ ዋነኛ አጀንዳ ሆኖ እያነጋገረ ይገኛል። የትግራይ ከፍተኛ አመራሮች የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅን ጨምሮም የግዳጅ ወታደራዊ ምልመላ የሚባለው ህዝቡ ራሱን እንዳይከላከል የማሸበር የፕሮፓጋንዳ ዘመቻ ነው በሚል ቢያስተባብሉትም የሚወጡ ሪፖርቶች ደግሞ አፈሳው ተጠናክሯል የሚሉ ሆኗል። በማሳያነት ደግሞ ትናንት በክልሉ ርዕሰ መዲና 05 እና 06 ቀበሌዎች አካባቢም ወጣቶች በአውቶቡሶች ሲወሰዱና የአካባቢው ነዋሪዎች ደግሞ ተቃውሞ ሲያሰሙ የሚያሳዩ መረጃዎች ናቸው። ይህን በተመለከተ ምላሽ የሰጠው የክልሉ መንግስት ደግሞ ወታደራዊ ምልመላውን አላስተባበለም። ይልቁንስ በግዳጅ ምልመላ ያደረጉ አካላት ላይ ምርመራና እርምጃ ወስዳለው ሲል ገለጸ እንጂ የትግራይ ኮሚኒኬሽን ቢሮ ኃላፊ አብርሃም ሀጎስ ሜነን ሲናገሩት ሰምተዋል። ንጹር ዝኾነ አንፈት ተዋሂቡ ኣብ ትግራይ ናይ ብሔራዊ ህልውና ሓደጋ የንጸላለወና ኣሎ
ስለዚህ ሓደጋ እዚ ክንቀልብስ ወደ አንድ ሕንድ በትግራይ ላይ ብሔራዊ ህልውናችን አደጋ ላይ የሚጥል ሁኔታ እያንዣበበ ነው። ስለዚህ ይህንን አደጋ ለመቀልበስ የውስጥ አቅማችንን በሚገባ አጠናክረን መንቀሳቀስ መቻል አለብን፣ በሁሉም ረገድ ማለት ነው። በዚህ በኩል በሁሉም ዘንድ ግልጽ የሆነ መግባባት አለ። ከዛ ውጭ ግን በኃይል ሰው ሳይወድና ተገዶ የሚደረግ ማንኛውም አይነት እንቅስቃሴ ግን ህልማችንን የሚያጨናግፍና የሚያደናቅፈን በመሆኑ እንዲህ አይነቱ ተግባር በማንኛውም መመዘኛ ተቀባይነት ያለው አይሆንም። ስለሆነም የመቀለውን ጉዳይ በተመለከተም እንዲጣራ ግልጽ አቅጣጫ ተሰጥቷል። ዝርዝር ማጣራትም ይደረጋል። ተጣርቶም ለምን እንዲህ አይነት ሁኔታዎች ሊፈጠሩ እንደቻሉ ይታያል። በዚህ ሁኔታ ውስጥ እጃቸው ያለበት የመንግስትም ይሁን የጸጥታ አካላት ካሉ አስተዳደራዊና ህጋዊ እርምጃም ይወሰድባቸዋል። ናይ መንግስቲ ወይም ድማ ናይ ጸጥታ አካላት እንድሕር ሃልዮም ኮይኖም በትግራይ አሁን ያለውን የቀውስ ሁነት በተመለከተ በተለይም ወታደራዊ እንቅስቃሴው ጋር በተያዘም ቲዲኤፍ መፍረስ አለበት ብለው የሚያምኑ በአንድ በኩል፣ የለም መጠናከር አለበት ብለው የሚያምኑ ደግሞ በሌላ በኩል የሆኑ የክልሉ ልሂቃን በተለያየ ጎራ አስተያየታቸውን ሲያቀርቡም ይደመጣሉ። የተፈናቃዮች ሞት፣ ረሃብ፣ ደሞዝ፣ የነዳጅ የመድኃኒት ጉዳዮች ወዘተም አሁን ቅንጦት ጥያቄዎች ሆኗል። ይህንን የትግራይ ህዝብን መከራ በፈገግታ የሚመለከቱት የኦህዴድ ብልጽግናው ሹማምንት ገና በ2013 ሲዘምቱ ጀምሮ አብረው ሲዘምቱና ሲያዘምቱ የሚታወቁት የአብይ አህመድ ሚኒስትር የሆኑት አብርሃም በላይ ደግሞ ጡት ነካሽ በሚል ማብራሪያ ተመልሰዋል። በትግራይ የሚገኘውን አመራር የሽፍታ ስብስብ የሚሉት አብርሃም በላይ ከአፋኝነቱና ጨቋኝነቱ ባሻገር በአፈሙዝ እያስፈራራ እያፈሰም የሀገራችን ኢትዮጵያ ጡት ነካሽ በመሆን ከጠላቶቿ ጋር ወግኖ ሊወጋት ጦርነት እየደገሰ ነው ባይ ናቸው። ሀገርን ከመካድ አልፎ ታማኝ የውጭ ታሪካዊ ጠላቶች ተላላኪም ግንባር ቀደም የውስጥና የውጭ ባንዳ ተልዕኮ ፈጻሚ ሆኖ እየሰራ ይገኛል ሲሉም ከሷል። በክልሉ የሚገኙትን አመራሮችን እንዲህ ያለው ማብራሪያ የመጣው ግን ለሻዕቢያ ገብረው የትግራይ ህዝብ መቶ ሺዎችን አስገድለው ቢሊዮኖችን ባዘረፉ የኦህዴድ ብልጽግና ተላላኪዎች በኩል መሆኑ ነው። ዛሬም ለተባበሩት አረብ ኤምሬቶች እየተላላኩ መላ ሀገሩን የጦርነትና የድሮን መሞከሪያ ያደረጉት ሚኒስትሮች መበራከት ከሚነሳው ሀሳብ በላይ የሀሳቡ ባለቤት ላይ ትኩረት እንዲደረግ ምክንያት ሆኗል። በሀገሪቱ የተለያዩ አካባቢዎች ግድያዎች ተፈጽሟል። በወለጋ፣ አርሲ፣ ጉራጌም፣ ጋሞም ሰላማዊ ዜጎች የጥቃቶች ሰለባዎች ከሆኑባቸው ውስጥ ይገኙበታል። የብልጽግናዎች ማመንት ምላሽ ደግሞ የጽምዶ ሴራ ማለትና የድሮን ትርኢትን ማከናወን ሆኗል። ባለፉት ቀናት በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ከሰኔ 11 እስከ 25 ባለው ጊዜም 19 ሰዎች በመንግስት ወታደሮች መገደላቸውን ነዋሪዎች ይናገራሉ። የእነዚህ ሰዎች መገደል ምክንያት ደግሞ አሁንም ከ5 ዓመታት በፊትም ድምጻችሁን ለብልጽግና አልሰጣችሁም የሚል መነሻ እንዳለው በመጠቆም ይህ ግድያ ባሰማሯቸው ወታደሮች በተፈጸመ ተመሳሳይ ወቅት ወደ አካባቢው አርባ ምንጭ የተጓዙት አብይ አህመድ ደግሞ ምላሻቸው የድሮን ትርኢት ማቅረብ ሆኗል። ሌላኛው ደግሞ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ የተፈጸመው ነው። በኢንሴኖ ወቾ ገነነብ ተብሎ በሚጠራው አካባቢም ሰኔ 25 ሌሊት የታጠቁ ኃይሎች በድጋሚ በፈጸሙት ጥቃት 4 ሰዎች ሲገደሉ 7 ሰዎች ደግሞ መቁሰላቸውን ነዋሪዎች ተናግሯል። ጥቃቱ በቤተሰብ ፕሮግራም ላይ በተሰባሰቡ የቤተሰብ አባላትና ጎረቤታሞች ላይ እየደረሰ ነው ብለው ከተገደሉት ውስጥ 2ቱ አባትና ልጅ ናቸው ሲሉም አስረድተዋል። በኦሮሚያ ክልል ምስራቅ አርሲ የሚፈጸሙ ግድያዎችና እገታዎች አሁንም መቆሚያ ያገኙ አይደሉም። ነዋሪዎቹም በተመሳሳይ ከትናንት በስቲያም በዞኑ ጉና ወረዳም ራይርባ ቀበሌም 2 ሰዎች ተገድለው 3 ሰዎች ደግሞ ታግተው መወሰዳቸውን ያነሳሉ። በተመሳሳይ ታጣቂዎቹ በዞኑ መርቲ ወረዳ ፈረንቀሳ ቀበሌም 1 ሰው ተገድሎም ሌሎች ደግሞ መታገታቸውን አስረድቷል። በዚሁ በኦሮሚያ ክልል ከ3 ቀናት በፊት በሆሮ ጉድሩ ወለጋ አጋምሳም ታጣቂዎች አደረሱት በተባለ ጥቃት 13 ሰዎች መገደላቸውን ነዋሪዎች መናገራቸው የሚታወስ ነው። እነዚህ እንደ ማሳያ የተመዘገቡ ጥቃቶች ሆኑ እንጂም በይፋ የሚደረጉ ውጊያዎች፣ በየቀኑ የሚገደሉ ኢትዮጵያንና ባልተነገሩ ጥቃቶች የሚሞቱም ቤት ይቁጠራቸው የሚባሉ ናቸው። የአገዛዙ ሹማምንት ደግሞ አንድ ሰሞኑ ሁሉም ነገር ሰላም ነው እያሉ እየካዱ ከዛ ደግሞ ጽምዶ የሚሉት የኔ ነው የሚል ባለቤት ያልተገኘለትን አካል ተጠያቂ እያደረጉ ቀጥሏል። ለዚህ አብነት የሚሆነው ደግሞ የሽመልስ አብዲስ አስተዳደር ከሰሞኑ በወለጋ የተፈጸመን ጥቃት የጽምዶ ሴራ ነው የሚል ማብራሪያ ማቅረቡ ነው። ኃይሉ አዱኛ የተባሉት የክልሉ መንግስት ቃል አቀባይም ጽምዶ ያሉት ኃይል በተለይም ፋኖና የኦሮሞ ነጻነት ጦርን በምስራቅ ወለጋና ሆሮ ጉድሮ ወለጋ ዞኖች የተለያዩ ቦታዎች ላይ
ላይ ፍላጎታቸውን በኃይል ለማሳካት ሲሉ በመንቀሳቀስ ጥቃቶችን እያደረሱ ነው ሲሉ መክሰሳቸው ይታወቃል። ብልጽግና ከሰሞኑ በአዳማ ስብሰባው በወሳኝ ሀገሪቱ ጉዳዮች ላይ ውሳኔ ማሳለፉ መዘገቡ ይታወሳል። አሁን ሚኒስቴር መስሪያ ቤቶች ይህንን የሚጠቁሙ መግለጫዎችን እያወጡ ናቸው። የብልጽግናው ፓርቲ የማዕከላዊ ኮሚቴ በአገዛዙ